እንዴነሽ አስጠበቃችኝ በጣም አራፈበል ችግር የለውም እንዴት ናችሁ ደህና ነኝ ቀጠሮ እንዴት ነው ቻይና ይከበራል ወይስ ይከበራል እኔ አበላሽው አይ በጣም ከዛ ደግሞ ይኸውልህ እንጀራ ፓስታ巴拉巴拉， በላ公主 አብሮ አንድ 这个 አይ ቀምሳለህ እኔ የምልሽ ሽሮ አይወድም እንዴ አይወድም ወይኔ ያላወኩኝም ታዲያ በእናትሽ አረ ምንም ቀምሳ ያቀም ሲያየው ራሱ ለምዶን አላቀም ሽሮ ብቻ ነው ወይስ ሽሮ ብቻ እሺ ዛሬ እስቲ ይሄ አሪፍ ነው ብዬ አስባለሁ እስቲ ዛሬ ቀምሳለሁ ይሄ ቆንጆ በቻይንኛ ቆንጆ ምንድነው አሪፍ ነው ይጣፍጣል ምንድነው በቻይንኛ ይጣፍጣል ማለት ምንድነው ሆችል እሺ ያው ሽሮ ዘመያ አየር ላይ ሻሚያ ይሄም ይጣፍጣል ጀገዶ ይሄ ኖ አይ ቆይ 伊就片叶吉拉帕斯塔公主，这个不会吃，试一下，ሞክረው ግድ የለህም አይ ዛሬ ቀን እስቲ ሞክረውና ከዛ አንቺም እየበላሽ አሳዩ እንዲደፍር አይ ላንቺ ነው አረስ ላንተ ነበር ያሰብኩት እስቲ አንተ ላንተ ለራስህ እስቲ ቺጋ እሺ ዛሬ ተግባባን በቃ አንድ ቀን ብንሆን ወይኔም ቻይንኛ ለምዳለሁ አንተም አማርኛ ትለምዳለህ ላንቺ እንዳይጎብስሽ ይሄንንም ደግሞ አይ ራሱ እንዲጠይቀኝ እኔ በራሱ ፍላጎት ደመቂያለሁ ማለት በቃ እንዲ ክርስቲያን በራሱ ፍላጎት እንዲጠይቀኝ ያደረኩት እንጂ እኔ መሰራ አለብኝ ግዴታ አይነት ነገር እሱ አልፈለኩኝም ሁሉ ነገር በራስ ፍላጎት ነው እንጂ ያው እኔ ገፋፍቻ ሲላል እንዴት ነው ወደድከው በይ 现在带的这个东西啊怎么样你相信挺好吗ወደዋል ቆንጆ公主， ብሉሽ ያረበናታችሁ ወይ ጉድ ሽሮዋን እንደዚህ ተሻማንባት አይወድም ብለሽኝ ብላ ምን ነው ጠገብክ ，OK， ብላ ብሉ ምን ይምጣ ምን ጉዳይ ብሉ በእናታችሁ 起来起来， ምንድን ነው የሚሉሽ አንደም አልጣፈጠም ነው አይደለም 走，我带你去个地方。 አይ ምግብ ይበላል ምንድን ነው ምን ሆነ ኧረ እህል ኩቡር ነው በዩ በቻይንኛ ምን ሆኖ ነው ና ወደ ሽሮ ማለት ኧረ ምንድን ኧረ አስገሪው ኧረ የሆነ ቦታ ወስዳችኋለሁ ብሎኝ ነበረ 我带你去个地方。 አንድ ቦታ ወስዳችኋለሁ ብሎኝ ነበር እኮ ታዲያ走。look OK 了，回来巴拉巴拉。 ጥሩ እያወራን ነበር ማሳየት አለብኝ አሁን ቀይር ነው የሚለው አንቺ በስማ እሺ በቃ ሂሳብ ይከፈልልሽ መጣው በቃ በጣም ይቅርታ ኧረ ችግር የለውም ወይ ጉድ ሂሳብ说话很晚老婆我给你买房子了吗？现在不想吃你呀真的吗？咋了嘛你给人家娜娜说ሰላም ነው ሰላም እንዴት ነህ? ደህና ነው ሰላም እንዴት ነህ? እንዴት ነሽ?我把房子给你买好了，这儿的房子挺好的。ያየሁት ማስታወቂያ ነገር አንድ ላይ ያያልኝ ነውና አዎ ልክ ናችሁ ትክክለኛ ቦታ ላይ ነው የመጣችሁት ደግሞ ቁጭ ብለን ደግሞ ያለውን ነገር በሰፊው አስረዳሻለሁ ኦኬ እሺ ተከተለኝ ቁጭ በይ እሺ ሰላም እንግዲህ እንኳን ደህና መጣችሁ ማቴላ እንኳን ደህና መጣችሁ ታሪክ እንግዲህ ለምን እንደመጣሽ አላወቅሽም በቅድሚያ ግን እስቲ ቺንቴመር እየቀመሳችሁ የድርጅታችን መታወቂያ ስለሆነ ይሄንን እየበላችሁ ያለውን ነገር በደንብ በሰፊው ዲስከስ እናደርጋለን ማለት ነው እስቲ ቴምር ይወዳል
这个东西我们也是比较好吃，拿好。ዛሬ ማላስለምደው ነገር የለም። 这字儿一样，你们中国的字儿一样。这个吃吗？ኧረ እንዳይታነቅብሽ这个，哎呀，这个人来了，慢一点，对。ፍሬ ያለው እሺ ፍሬው እንዳይወጣው ንገሪ። ፍሬው እንዳይወጣው ንገሪ ታሪክ።有东西比我吃。 ቴምር አይበሉም እንደዛ? አለ የሆነች ፍሬ ቆንጆ እንደዚህ አይደለም። ኦኬ ቆንጆ ቢሆን ጋንስ የተያ ምን አለ ቆንጆ ነው። ለጤና አለቀበት ገና ትልቅ ነው። 好吃。ፍሬውን ግን ገመጠው መሰለኝ አለ። Chinese talk 工就是好吃。好吃。ሆቺያ ቆንጆ ነው። ግን ቀደም አስተምረኸኛል። ኃይል በደንብ ትግባባሽ እንዴ ቀደም እዛ ምሳ ስንበላ ብታይ ምን እንደተፈጠረ እንዴት አንገድግዶ ይዞን እንደመጣ ብታይ። አዎ ምግብ አቋርጠን እኮ ነው የመጣ ነው። ታሪክ እንግዲህ ለምን እንደመጣች አላወቀች። እኔ እስካሁን አላወቅኩኝም። ኦኬ እንግዲህ እኔ ያለውን ነገር በደንብ በሰፊው አወራሻለሁኝ። ለሱም ለማቴለም ደግሞ እያስተረጎምሽ ትነግሪልናለሽ ማለት ነው። በ5,700,000 ብር እዚህ መሀል ሳር ቤት ቫቲካን ኤምባሲ አጠገብ ባለ 2 መኝታ ቤቶች እና ባለ 3 መኝታ ቤቶች ሽያጭ ጀምረናል እና እሱ ማስታወቂያ አይቶ ነበር እሱ ኮንታክት ያደረገኝ የነበረው። እንግዲህ አንቺ መኖር ደግሞ ጥቅሙ ለሱ እያስተረጎምሽ ያለውን ነገር ታወራለሽ ማለት ነው። ከዚህ መሆኑን ባቅ ኖር እኮ ተረጋግተን ምሳችን እኔ ብድግ ብሎ ድንገት ሲመጣ ምግቡንም ሳንጨርስ እንግዲህ ያስቸኮላችሁ ምክንያት ይሄ ኦፈር የመጣው በጣም ቆንጆ ለደንበኞች በጣም አሪፍ የሆነ ኦፈር አቅርቧል። ቴምር ሪል ስቴት ይባላል ድርጅታችን። የሚታወቀውም እንግዲህ አፎርደብል የሆኑ አፓርትመንቶችን መሀል አካባቢ ላይ ለምሳሌ ፒያሳ፣ ሳር ቤት፣ አያት እንደዚህ አይነት ቦታዎች ላይ ቆንጆ ቆንጆ አፓርትመንቶች ያወጣልና ብዙ ደንበኞችም እንግዲህ አሁን ያወጣነው ወደ 35% ዲስካውንት ነው። እሱን ሰምተው እየመጡ ስለሆነ እንግዲህ እንዳያመልጠው ይመስለኛል እያስቸኮለ ያመጣችሁ። 我和我老婆马上在 WZ 结婚，必须要一个漂亮公共的房子。你给他说。 ኦኬ አሁን እያለኝ ያለው ቆይተን ልንጋባ ነውና አሁን በቅርብ ልንጋባ ነውና አመሰግናለሁ። እና በጣም ቆንጆ የሚያምር ቤት እፈልጋለሁኝ ከተማ ላይ የሆነ አሪፍ ቆንጆ ቤት እፈልጋለሁ እያለ ነውና ይሄንን ደግሞ አስረጅልኝ። እንግዲህ ጥሩ ሰዓት ነው የመጣችሁት። ታሪክ እንግዲህ አሪፍ ሰዓት ነው የመጣችሁት። እዚህ እንደነገርኩሽ ሳር ቤት የብዙ ኤምባሲዎች ከ18 በላይ ኤምባሲዎች ያሉበት በጣም ቆንጆ የሆነ ከሴኩሪቲም አንፃር ከአካባቢው ለመኖር ከምቹነትም አንፃር በጣም ቆንጆ የሆነ ቦታ ላይ ይሄኛው 4ኛ ሳይታችን ነው። ከዚህ ቀደምም እንደዚሁ እዚሁ ሳር ቤት ቫቲካን ኤምባሲ አካባቢ አውጥተን ነበርና ይሄኛው እንግዲህ 4ኛ ፕሮጀክታችን ነው። እዛ ላይ እንግዲህ ከአስፓልት አጠገብ እንደዚህ በኮሪደር ባማረች ሳር ቤት ላይ እንደነገርኩሽ ከ80 ካሬ ጀምሮ እስከ 152 ካሬ ድረስ የተለያዩ አማራጭ ያላቸው አፓርትመንቶች ናቸውና እንደነገርኩሽ እንግዲህ ከአስፋልት ጎን ላይ ነው የሚገኘው። ግራውንድ ፕላስ 21 የሆነ ለመኖር የሚመች አፓርትመንቱን ከ3 ሊፍቶች በላይ ያሉት ቆንጆ ቦታ ላይ ነው ያለውና የተለያዩ ዲስካውንቶች አሉት። ቀድሜ እንደተናገርኩትኝ ከፍ አድርጎ ለሚከፍል ሰው እስከ 35% ቅናሽ ድረስ ማለትም ከ5 ሚሊዮን ብር ድረስ የሚደርስ ቅናሽ አላቸው እና እነዚህ እንግዲህ ያው ሌላ ቦታ ላይ አንድ አፓርትመንት የሚያስጨምር ዋጋ ነው። እዛ ላይ እንግዲህ ጥሩ ቦታ ላይ ጥሩ ዋጋ እንደዚሁም ደግሞ አፎርዳቢሊቲውንም ካነሳን አይቀር በዚህ ዓመት በኢትዮ ሪል ስቴት አዋርድ ላይ አፎርዳብል የሆኑ አፓርትመንቶችን ቆንጆ ቆንጆ ቦታዎች ላይ በመሸጥ በሚል ተሸላሚ ሆነናል በአንደኝነት ደረጃ ማለት ነውና ጥሩ ሰዓት ላይ ነው የመጣችሁት። እዚህኛው ህንጻችን ላይ 80 ካሬ ጀምሮ ነው ባለ 2 መኝታዎች ማለት ነው። ብዙ ጊዜ 80 ካሬ ባለ 1 መኝታ ወይ ስቱዲዮ ካልሆነ በስተቀር ባለ 2 መኝታ በሪል ስቴት አልተለመደም። ያው መሀል ሳር ቤት ላይ በሆነበት ቦታ ላይ ማለት ነው። 80 ካሬ አለን። የካሬ ዋጋቸውም ከ110,000 ብር ጀምሮ ነው የካሬ ዋጋቸውና ይሄኛው ኖርማል ያለ ዲስካውንት ለሚገዙ ሰዎች ማለት ነው 110,000 ብር። ከዛ በኋላ ግን እንደነገርኩሽ 35% ቅናሽ ሲደረግ ወይም ደግሞ አሁን ላይ ሙሉ በሙሉ ከፍላለሁ 100% እና 35% ቅናሽ ማግኘት እፈልጋለሁ ለሚል ደንበኛ በካሬ 71,000 ብር ነው እየሸጥን ያለ ነው ማለት ነው። 71,000 ብር እየሸጥን ነው። እንደነገርኩሽ ባለ 2 መኝታ 5.7 ሚሊዮን ብር ይመጣል ጠቅላላ ዋጋውን ለሚከፍል ሰው ማለት ነው። ኖርማል ደግሞ ቀስ እያልኩኝ
የኛ ፕሮጀክቶች አሁን በ2 ዓመት ተኩል ጊዜ ውስጥ ነው የሚጠናቀቁት። ኤግዛክት 2 ዓመት ተኩል ላይ ለደንበኞች ይረከባሉ ማለት ነው። በዛ ጊዜ ውስጥ ደግሞ ከፍዬ ማጠናቀቅ ፈልጋለሁ ግንባታ ሂደቱን እያየሁኝ ከፍላለሁ ለሚል ደንበኛ ደግሞ ቅድመ ክፍያው 20% ነው። ጠቅላላ ደግሞ የ80 ካሬው ባለ 2 መኝታ ጠቅላላ ዋጋው ደግሞ 8,800,000 ብር ነው ማለት ነው። ቅድመ ክፍያውን 20% 1.7 ሚሊዮን ብር ከፍሎ ቀሪውን ይሄ ከ20% ውጪ ቀሪው ክፍያ 5% እያሉ ነው የሚቀጥሉት ማለት ነው። ሶ ለእናንተም ረጋ ብላችሁ ፕሮግረስንም እያያችሁ የደረሰበትንም እያያችሁ ጥሩነቱ ደግሞ ታይም ቤዝድ ቢሆን ያው በዚህ ጊዜ ሳይሰራም ክፈሉ የሚባል ነገር ሊኖር ይችላል። ይሄኛው ግን ፕሮግረሱን እያያችሁ የደረሰበትን እያያችሁ 5% እያደረጋችሁ በ18 ዙር በ2 ዓመት ተኩል ውስጥ ከፍላችሁ ማጠናቀቅ ትችላላችሁ ማለት ነው። 我们2个都来这里边，我能给你找这个东西啊。ወሰናችሁ እንዴ ምንድን ነው ያልሽው? አይ እቤት ሄጄ አስረዳሃለሁ እስቲ ያሉት ነገሮች እቤት ሄጄ አስረዳሃለሁ ያልኩትና አሁን ጥያቄ የፈጠረብኝ ነገር ታማኝነታችሁ በምን ያህል ጊዜ ያልቃል፣ በምን ያህል ጊዜ እጃችን ታስረክቡላናችሁ የሚለው። ኦኬ ጥሩ ጥያቄ ነው ያነሳሽው። የብዙ ደንበኞች ጥያቄ ነውና ታማኝነቱን ካነሳሽ አይቀር ቴምር ፕሮፐርቲስ ለ8 ዓመታት ያክል በሪል ስቴት ዘርፉ ቆይቷል። ከዛ በፊትም ደግሞ ለ10 ዓመታት ያክል ኮንስትራክሽን ስራ ላይ የቆየ ትልቅ ካምፓኒ ነውና በዚህ በ8 ዓመት ጊዜ ውስጥ ወደ 7 ፕሮጀክቶችን ዴሊቨር አድርገናል። ለመጥቀስ ያክል ለቡ፣ አያት፣ 4 ኪሎ፣ አጣና ተራ ላይ እንደዚህ የተለያዩ ቦታዎች ላይ አፓርትመንቶችን ጥንቅቅ አድርጎ አስረክቦ አሁን እየኖሩበት ነው የሚገኘውና በተመሳሳይም ደግሞ አሁን እንደነገርኩሽ ቅድም እንዳነሳውልሽ እዚሁ ሳር ቤት ራሱ የሸጥናቸው አፓርትመንቶች አሉ ብዬሻለሁኝና እነሱ አሁን ኦልሞስት ከዓመት በፊት ቤዝመንት ላይ የነበሩ ሳይቶች ናቸው። አሁን ስትራክቸር ስራውን ጨርሶ ወደ 21ኛ ፎቅ የደረሰ ሳይት አለንና አያት ሎሚያር ሱፐርማርኬትም እንደዚሁ ስትራክቸር ስራውን በ5 ወር ጊዜ ውስጥ ነው የጨረሰውና የተለያዩ ቦታዎች ላይ እየገነባን በከፍተኛ ፍጥነት ነው እየሰራን ያለነውና በዚህም ዓመት ጊዜ ውስጥ የምናስረክባቸው የተለያዩ ሳይቶች አሉ። ሶ የእናንተንም እንግዲህ በዚህ በ2 ዓመት ጊዜ ውስጥ እንደምናስረክብ በደንብ እርግጠኞች ነን። ትንሽ እንትን ያለኝ ግን ማለት ነው እሺ ያው አፎርድ የሚደረግ ዋጋ እንደሆነ የቴምር ይታወቃል። ግን ደግሞ ለምሳሌ ዲስካውንት ተደርጓል ስትይ 35% በትክክል በካሬ 71 ሺህ ነው እናደርገው ብለሽኛልና እንዴት ነው አዋጭ ነው? ያው አንዳንዴ ሰው ዋጋም ሲቀንስ ይፈራል እንዴት ይላልና እሱ ነገር ልክ ነሽ። ብዙ ደንበኞቻችንም እንደዛ ነው የሚሉንና ያዋጣችኋል ወይ ይሄ ዋጋ ይሉናልና ምንድነው መሰለሽ እንደነገርኩሽ 100% ለሚከፍል ነው 35% ዲስካውንት አድርገን በካሬ 71 ሺህ ብር የምናደርገው ማለት ነው። ይሄ ደግሞ ምንድነው መሰለሽ ታውቂያለሽ መቼም የኢትዮጵያ ብር በየዕለቱ እየወደቀ ነው የሚሄደውና የዛሬ 3 ዓመት ወይም ደግሞ የዛሬ 2 ዓመት ተኩል ያለውን በ110 ሺህ ብር አባስታችሁ ከምትሰጡን አሁን ላይ የምትሰጡን 6 ሚሊዮን ብር እኛ እንወስደውና የተለያዩ የኮንስትራክሽን ማቴሪያሎችን ስቶክ እናደርግበታለን። እንደዚሁም ደግሞ ቀደም ብለን ኤቭሪቲንግ አሁን እንደነገርኩሽ የተለያዩ ፕሮጀክቶቻችንን በጣም በፍጥነት ነው እየሰራን ያለነው ምክንያቱም በቂ ፋይናንስ ስላለን ማለት ነው። ስለዚህ አሁን ላይ የምትሰጡን 6 ሚሊዮን ብር የተሻለ ዋጋ አለው ኢንስቴድ ኦፍ ከ3 ዓመት በኋላ ከምትሰጡን 10 ሚሊዮን ብር ማለት ነው። ስለዚህ አሁን በምንሸጥበት በ71 ሺህ ብር ብዙ ነገሮችን እንሰራና ከዛ ቀደም ብለን ይሄን ኢንፍሌሽኑን እናመልጠዋለን ማለት ነው። ለእናንተም ደግሞ 35% ዲስካውንት ስናደርግ አሁን የምትሰጡን ገንዘብ የተሻለ ቫልዩ ስላለው በዛም ደግሞ የሚመጡብንን የዶላር ጭማሪ የኮንስትራክሽን ማቴሪያል ጭማሪዎችን በሱ ማምለጥ እንችላለን ማለት ነው። ለዛ ነው ይሄን ዲስካውንት አድርገን ለደንበኞቻችን አትራክቲቭ ያደረግነው ይሄንን ሽያጭ ማለት ነው። ኦኬ 我写给他1/2尾酒之后，6个月涨价了之后咋弄呢？你给他们问他们说话。እሺ አሁን እሱ ጥያቄ የሆነበት በዶላር ነው የሚከፈለውና ዶላር አሁን በሚጨምርበት ታይም ላይ ይጨምራል እንዴ ዋጋውም አንድ ላይ እንዴት ነው ያለው ነገር? ኦኬ ጥሩ ጥያቄ ነው ያነሳው። አክቹአሊ እኛ ጋር በዶላር አይደለም ውላችንም ኤቭሪቲንግ የምትከፍሉት በዶላር አይደለም በኢትዮጵያ ብር ነው። ሙሉ በሙሉ በኢትዮጵያ ብር ነው። ሶ ዶላርም ሲጨምርም ሆነ የኮንስትራክሽን ማቴሪያሎችም ሲጨምሩ ምንም አይነት እናንተ ላይ የገንዘብ ጭማሪ አይኖርም ማለት ነው። አሁን ቅድም እንዳስረዳውሽ በነገርኩሽ ዋጋ ነው እስከ መጨረሻው ድረስ ከፍላችሁ የምታጠናቅቁት ማለት ነው። ይሄም ነው ደግሞ ከሌሎች ሪል ስቴቶች ቴምርን የሚለየው። አግሪመንታችን ላይም በደንብ በስርዓት ነው የምናስቀምጠው። ምንም አይነት የዶላርም ሆነ የዋጋ ግሽበት ቢኖር ምንም አይነት እናንተ ላይ ዋጋ እንደማይጨምር በደንብ በግልጽ ነው የምናስቀምጠው ማለት ነው።
不涨价，我知道可以。不涨价，那就买了，直接给他付一半定金就行了。OK。好。እሺ እንደ አማራጭም ደግሞ ብዙ ፋሚሊ ሰፋ ያለ ፋሚሊ ያላቸውም ሰዎች ደግሞ ባለ 3 መኝታ ቤቶች አሉን ከ139 ካሬ ጀምሮ አለንና 139 ካሬውም ደግሞ በኖርማል ዋጋው ከሄድን 15 ሚሊዮን 900 ሺህ ነው የሚመጣው 139 ካሬ ከተጨማሪ ሰራተኛ ክፍል ጋር ሰፋፊ ባልከኒዎችን ይዞ ማለት ነው ዲስካውንት ተደርጎበት ደግሞ ቅናሽ ሲደረግበት ደግሞ 10 ሚሊዮን 300 ሺህ ብር ይመጣል ማለት ነው በጣም ትልቅ የሆነ ካሬ ነው ሁሉን ነገሮችን ያሟላ ነው ሁለት መታጠቢያ ያለው ባልከኒ ያለው ሜድስትሮም አለውና ወደፊት እንግዲህ ሰፋ ያለ ቤት ደግሞ የምትፈልጉ ከሆነ ደግሞ ይሄንንም እንደ አማራጭ መውሰድ ትችላላችሁ በጣም አሪፍ ፒያሳ ያለው ሳይታችሁ እንዴት ሆነ ምን ደረሰ ኦኬ ልክ ነሽ ፒያሳ ላይ ሳይት አለን ሱቆችና አፓርትመንቶች አሉንና አክቹአሊ አብዛኛውን ሸጠን ጨርሰናል ፒያሳ ላይ ያለን ግን እንደምታውቂው ከዚህ ቀደም መተሽ ነበር አይ ቲንክ አይደለ ሱቆች አሉን ከጊዮርጊስ አደባባይ ፊት ለፊት እዛ ላይ አሁን ግራውንድ ላይ ሱቆች አሉን ኦልሞስት አሁን የቤዝመንት ስራውን እየተሰራለት ነው ያለው ቁፋሮም ኤቭሪቲንግ አልቆ ቤዝመንት ስራ ላይ ነው ያለውና ግራውንድ ላይ በ7 ሚሊዮን ብር ጠቅላላ ዋጋ እየሸጥን ነው 2.8 ሚሊዮን ብር ነው ቅድመ ክፍያቸውና እንዲሁም ደግሞ ከሱቆቹ ፊት ለፊት ደግሞ ትልቅ 10,000 ካሬ ላይ ያረፈ ተርሚናል አለውና እዛ ላይ ፒያሳ የሚመጡ ባሶች ሊሆን ይችላል ታክሲዎች ሊሆን ይችላል ፓርኪንግ የሚያገለግል ነውና ሱቁን ከነገበያው እንግዲህ ቴምር እንደሚሸጥ የታወቀ ነው እዛ ላይ እንግዲህ ግራውንድ ላይ የተወሰኑ ሱቆች አሉ በተጨማሪም የተወሰኑ አፓርትመንቶችም አሉ ሊሴ ገብረ ማርያም ትምህርት ቤት ፊት ለፊትና የተለያዩ አማራጮች አሉን ከጥግ እስከ ጥግ እንግዲህ የተሻለውን እናንተ መምረጥ ትችላላችሁ ማለት ነው በጣም አሪፍ እንግዲህ ማቴላ ጥያቄ ካለው መጠየቅ ይችላል አክቹአሊ አብዛኛውን ነገር አንቺ እያስረዳሽው ነበርና ጥያቄ ካለ ማንሳት ትችላለህ ማቴላ ማጉዮ ወንቲማ ሾሜሽ ችግር የለው ጥያቄ የለኝም ነው ያለውና አሁን እሱ ምንም አይነት ጥያቄ የለውም ያው ይሄ ከባድ ነገር ነውና ያው ቤቱን ሄጄ አስረዳዋለሁ ያሉትን ነገሮች እንወያይና እኛ ደግሞ እንደውልላችኋለን የተለያዩን በቅርብ ደግሞ ተመልሰን ወደ ቻይና ስለምንሄድ